አደራ ድራማ ክፍል 78 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ የሚገራርሙ አዳዲስ ነገሮችን እየተመለከትን እንገኛለን። በኃይሉ እንግዲህ የሰው ኃይል ጨምሮ ተመልክተነዋል ማለት ነው። በኃይሉ መቼም መልካም ነገሮችን ለሰው አያስጨብጥም እና ያው እንግዲህ መጠቀሚያ ለማድረግ እንግዲህ አንድ ያዘጋጀውን ሰው ወደሱ በመጥራት ሰላምን፣ ሳሚን እንዲሁም ብሌንን ለማስገደል እነዚህ ያንተ የወላጆችህ ከ20 ዓመት በፊት የገደሏቸው ናቸው በማለትም እንግዲህ በሚገርም ሁኔታ ሳሚ የወላጆቹ ገዳይ እንደሆነ አስገዳይ ደግሞ ሰላም እንደሆነች ብሌን ደግሞ የነሱ የቅርብ ወዳጅ እንደሆነችም እንግዲህ አንዴ ሶስቱን ሄዶ ጥርግ አድርጎ እንዲያጠፋቸው በማለት እንግዲህ እያበረታታው ይገኛል ማለት ነው። ያም እንግዲህ የመጣው እንግዳ በሚገርም ሁኔታ እጅጉን በጣም የሚያስፈራ ሰው ነውና ከዚህም በፊት እንግዲህ በጣም በሚያሳዝን ሁኔታ የሰው እጅ እንግዲህ በፓንሳ ቅርጥፍ አድርጎ ቁርጥም አድርጎ የጭካኔውን ጥግም እንግዲህ ሲያሳይም ተመልክተናል ማለት ነው። እነዚህንም ሰዎች እንግዲህ በኃይሉ በነገረውና የውሸት ሴራ ባቀነባበረው መንገድ እንግዲህ ሰላምንም ሳሚንም ብሌንንም ከመንገዱ ላይ ጥርግ አድርጎ ለማስወገድ እንግዲህ በሚገርም ሁኔታ ለዛ ለእንግዳው እነዚህ ናቸው ወላጆችህን የገደሏቸው ብሎ በሚገርም ሁኔታ ደግሞ አንድ ነገር የማታውቀው ነገር አለ። ሰላም ማለት ያንተን ቤተሰብ ያስገደለቻቸው፣ ሳሚ ደግሞ ገዳይ በማለትም ነገር ግን ሰላም ማለት የኔ እህቴ ነች በማለትም ነበር እንግዲህ የነገረው። እናም በሚገርም ሁኔታ ያንተ እህት ሁና እንዴት እስከዛሬ ሳትነግረኝ በማለትም ነበር የጠየቀው። ጊዜው ስላልነበረ አልነገርኩህም። ያኔ ድሮ ብነግርህ እንደዚህ ወኔ የለክም፣ ጊዜው ሲደርስ ይሻላል በማለት ነው አሁን ላይ ልነግርህ የቻልኩት። አሁን ጊዜው ደርሷል። ሰላም የምወዳት እህቴ ብትሆንም ያንተን አባት ግን ከወንድምን በላይ አድርጌ የምወደው ሰው ነው በማለት ነበር እንግዲህ ሲነግር የነበረው። በኃይሉ ግን የሰውን ነፍስ እንግዲህ በሱ እጅ እንግዲህ የብዙ ሰው ነፍስ ጠፍቷልና እንግዲህ እሱ በገደላቸው እህቴ ነች የገደለችው ብሎ እንግዲህ እህቱንም ለማስገደል ይህ ሁሉ ያው ያለው ሴራና ዙሪያ ጥምጥሙ ሀብት ንብረቷን የሰላምን ለመዝረፍ ለመውረስ ነው። ይህንን ሊወርስ የሚችለው ያው እሷን ሲያስወግዳትና እሷን ሲገላት ነው። በኃይሉ በጣም ጨካኝና አረመኔ ነው። አባቱንም የገደለ እንዲሁም ደግሞ የዚህንም እንግዲህ የተባባሪውንም ኃይል የእሱን ቤተሰቦች የገደለ እሱ ነው በጣም በሚያሳዝን ሁኔታ። ነገር ግን እሱ ንጹሕና ለእውነት የቆመ ሰው መስሎ ንጹሐን ሰዎችን እየወነጀለ ይገኛል ማለት ነው። ነገር ግን ይህ እንግዳው የሆነ የጠረጠረው ነገርም አለ። እንዴት ሳትነግረኝ እስከ ዛሬ እህትህ መሆኗ የኔ ቤተሰቦች የገደለችው ብሎ ጀርባውን ሰጥቶት በጣም ተናዶበት ሲጋራ እያጨሰ በነበረበት ታይም ይህ ሰው እኔ እንደገደልኩኝ ወላጆቹን አወቀብኝ እንዴ በማለት ነገሩ እንግዲህ ሳልቀደም ልቅደም ነውና ያንን ያወጣውንና ይዞት የሄደውን ወደሱ እንግዳው ሰው የያዘውን ቢላ ጠረጴዛ ላይ ትቶት ነበር። በኃይሉ በእጁ እንግዲህ አንስቶ እኔን ከተጠራጠረኝና ካወቀብኝማ አስወግደዋለሁ፣ ሳይቀድመኝ መቅደም አለብኝ በማለትም ነበር እንግዲህ ቢላውን አዘጋጅቶ ጀርባው ላይ ደቅኖ የነበረው። እናም በቃ በይቅርታ ተላለፉ፣ ጊዜው ስላልደረሰ ነው ያልነገርኩህ በማለትም ነበር መልሱ። ከዛም ለዚህ ነው እንዴ አስደነገጠኝ እኮ እኔ ገዳይ እንደሆንኩኝ ወላጆቹን እንዳጠፋዋቸው ያወቀ መስሎኝ ነው በማለትም ቢላውን ወደ ጠረጴዛው ላይ ያስቀምጠዋል። ነገር ግን ይህ እንግዳው ሰውዬ በሚገርም ሁኔታ በእብደት ዓለም ውስጥም ያለ ይመስላል።
እጅጉን በጣም ያስፈራልም። ነገር ግን የሚሰራውንና የሚያደርገውን የሚያስቀምጠውን ነገር አይረሳምና ይሄ ቢላ በኃይሉ ዘንድ ለምን ሄደ? እኔ እኮ ከኔ አጠገብ ነበር ያስቀመጥኩት የሚል ጥያቄም ፈጥሮበታል። ጥርጣሬ ነገርም ይታይበታል። በኃይሉ እጅጉን በጣም ኃይለኛና እጅ ረጅም ነውና በሚገርም ሁኔታ እንግዲህ ወደ ሰላም ቤት እንዴት መሄድ እንዳለበት የሚገርም ታሪክ ነው እንግዲህ አምጥቶ የነገረው። እናም እኔ አንተ የኔ ልጅ እንደሆንክ የበኃይሉ ልጅ ነኝ ብለክ ነው ሰላም ጋር የምትሄደው። የሆነ ታይም ከአንድ ሴት ጋር ሐዋሳ ላይ ሪሌሽን ነበረን። እናም እንግዲህ ማርገዟን ማቅ ነበር። ያኔ ስታረግዝ ግን ጥያት ነበር የጠፋሁት በማለትም የሚገርም ታሪክ እንግዲህ አዲስ ሚስጥር ለዚህ ለእንግዳው ሰው እንግዲህ ነግሮታል ማለት ነው። ስለዚህ ያንን የኔን ልጅ ደግሞ ሰላምዬ ለረጅም ጊዜ ስጠይቅ አምጣ ፈልግ እያለች ስትጨቀጭቀኝ ነበረ። እናም አሁን ላይ በደስታ ነው የምትቀበልክ ብሎ ነገሩን አሰማምሮታል። ቢጠራጠሩንስ ሲልም ነበረ። በጭራሽ አይጠራጠሩህም በማለትም እንግዲህ አንተ የኔ ልጅ መስለክ ነው እዛ ቤት የምትገባው። ከዛ ቀስ ብለህ ከእነሱ ጋር ከተግባባህ በኋላ ጥርግ አድርገህ ታጠፋቸዋለክ። በእንደዛ መንገድ ነው የቤተሰቦችህን እንግዲህ ደም ልትመልስ የምትችለው ብሎ ጉዳዩን አሰማምሮ ጥሩ መንገድ እንግዲህ ፈጥሮለታል። በጣም ያሳዝናል። ቆይ ይሄ ምን አስፈለገን? አንዴ ጭጭ ማድረግ እኮ እችላለሁ ብሎ ቢመልስለትም አንዴ ጭጭ ማድረግ ቢቻል ኑሮማ እኔም ሞካክሬ ነበረ ግን አልቻልኩኝም። ስለዚህ ከእነሱ ጋር ጥሩ የሆነ ግንኙነትን መመስረት አለብህ። ከዛ በኋላ ሶስቱንም አንዴ ጥርግ ታደርጋቸዋለህ ታሰናብታቸዋለህ ብሎታል። በሌላ በኩል ደግሞ ዳግም በራሱ ጊዜ እንግዲህ ብሌንን ነካክቶ አበሳጭቶ አናዷት ያደረገላትን ቀለበት ሁሉ አውጥታ ወርውራለትም። ከዚህ በኋላ አንተ የኔ አይደለህም ልትሆንም አትችልም በማለት እንግዲህ ሳሚ እንደሚወደኝ ሙቶ ነው ያሳየኝ። አንተ ግን ምንህን አሳየኸኝ? ለስልክ እንኳን ነፍገኸኛል እኮ ስልክ እንኳን ስደውል እኮ ልታነሳልኝ ፍቃደኛ አልነበርክም። እሱ ግን ህይወቱን እኔ ልገደል የተደረገውን ሴራ እሱ ሞቶልኛል። እሱ ሞቶ እኔ ድኛለሁ እያለች ሳሚን በጣም ባለውለታዋና እንደወደደችውም ጭምር ሊወደድም ሊፈቀርም የሚገባ ሰው ነው ብላ እንግዲህ መልሳለች። አጠገቤ እንዳትደርስ አትቅረበኝ እያለች እንግዲህ ብሌን ዝምታዋን ሰብራለች። ሳሚን እየተንከባከበችውም ትገኛለች። ለሳሚ እንክብካቤ ባደረገችለት ታይም እንግዲህ ዳግም እጅጉን በጣም ድሮም ድሮ ነውና አሁን ይባስ በቅናት ዓለም ውስጥ እንግዲህ የተስፋ መቁረጥ ስሜትም ተሰምቶት ተመልክተናል ማለት ነው። ሌላው በጥባጯና ተንኮለኛዋ ቃል አሁንም እንግዲህ እንዳስቸገረች ነው። እናም አንቺ የሚገባሽ ገነት ቤት መኖር ነው። ገነት አንቺን ልታስተምርሽና ጥሩ ስነ ስርዓት ያላት ልጅ አድርጋ ልታንጽሽ ይገባል። ከዛ በኋላ የባህሪም የሁሉም ነገር ለውጥ ካለሽ ወደ ቤቴ ልትመልሽ ትችያለሽ። ከዛ ውጭ ግን የማይታሰብ ነገር ነው ብላ ሰላምዬ እንግዲህ ትልቅ ውሳኔም ወስናባታለች። በሚገርም ሁኔታ ግን እንደሚመስለኝ ካየሁትና ካደመጥኩት ነገር እንግዲህ በሚገርም ሁኔታ ከዚህ በፊት ሀረግ ስለ ቃል እንግዲህ ስለ ቃል አባት ቃልን እኔ ከጸነስኳት በኋላ ሳትወለድ ሽንት ቤት ከተቻት ነበር ያለኝ ስትልም ነበር። እናም እንግዲህ አሁን ላይ ቃልና በኃይሉ አባትና ልጅ መሆናቸውን ያሳብቃል ጉዳዩ ወደዛም ያመራል። እናም የሚገርም ነው። አባትና ልጅ ምን አይነት ጭራቆች ናቸውም ያስብላል። አንድ አይነት እናም እንግዲህ በኃይሉና ቃል አባትና ልጅ ይሆናሉ። ወደፊት ይፋ ይሆናል ማለት ነው። ይህንን ደግሞ ይፋ ሊሆን የሚችለው ሀረግና በኃይሉ ፊት ለፊት ሲገናኙ እንግዲህ ነገራቶቹ ይታወቁና ይጸዳሉ ማለት ነው። ይሄ የኔ ግምት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል እንግዲህ ላይክ እና ሼር ማድረጋችሁን እንዳትረሱ።
አዳዲሶች ደግሞ ሰብስክራይብ አድርጉ። አደራ ድራማ የክፍል 78 የነበረን ቆይታ ይህን ይመስላል። በስተመጨረሻም እንግዲህ ያ እንግዲህ ነፍሳቸውን አጥፋ ከምድረ ገጽ ጥረጋቸው የተባለው እንግዳ ወደነ ብሌን ጋር እንግዲህ ወደነ ሰላም ቤት በኃይል በሩን አንኳኩቶ ተከስቷል ማለት ነው። ብሌንና እንግዳው ተፋጠዋል። በጣም ይገርማል። ቀጣዩን ክፍል እንግዲህ በቀጣይ ክፍል የምናይ ይሆናል። ተፋጠዋል። በሩ ተከፍቶለታል እንግዳው